አሰላሙ አለይኩም ወራህመቱላሂ ወበረካቱህ እና የተከበራችሁ የተወደዳችሁ ውድ የዩቲዩብ ቤተሰቦቻችን በሀገር ውስጥም በሀገር ውጭም ያላችሁ የአላህ ሰላምና እዝነት አይለያችሁ፣ አላህ ይጠብቃችሁ ማለት ነው። ዛሬ ጅርስ ልስራ ነው ማለት ነው። የጅርሽ አሰራር ላሳያችሁ ነው የመጣሁት፣ ተከታተሉ ማለት ነው። በመጀመሪያ ሽንኩርት ደቆ የተከተፈ ሽንኩርት አለኝ። ዘይት አድርገን አብረን እንጠብሳለን ማለት ነው። ቆንጆ አድርገን ብራውን ከሆነልን በኋላ ቀላ ካለልን በኋላ የገብስ የተዘፈዘፈ የአጃ እንትን አለኝ ማለት ነው። የአጃ እህል እንደገና ደግሞ ፍልፍል ፈሮሜ ከሙንና ቡሃራት ማለት ነው። ፍልፍል አስወጥ በደንብ እናቅለዋለን። ጨው ከዛ የሚበቃችሁ አክል ውሃ ትጨምራላችሁ ማለት ነው። እናንተ በልካችሁ በአረቦቹ ተወዳጅ ምግብ ነው ማለት ነው። ማሻአላ ተባረከላ ሰርታችሁ ቀመሱት ማለት ነው። በጣም የሚጣፍጥ ምግብ ነው ማለት ነው። እሳቱ ቀንስ አድርገን ነው የምንቀቅለው ማለት ነው። አማስሉኝ ይላል፣ በደንብ እሳት ይፈልጋል ማለት ነው። ቀስ ብሎ ነው የሚፈልገው እሳቱን። ልክ የሀገራችን ሾርባ በሉት ማለት ነው። ቶሎ አይበስልም፣ ደረቅ ያለ ነው ማለት ነው። በመቀጠል ለባን አደርጋለሁ ማለት ነው። ለባን ይፈልጋል ማለት ነው። ወይም መራይ ለባን ጣዘች። አሁን በደንብ እናማስለዋለን ማለት ነው። እኔ እጃችን አይለይም ማለት ነው ለማማሰል። በዚህ መልኩ እናማስላለን ማለት ነው። አሁን ከሞን እናደርጋለን። ዝብዳ ከዛ አብረን እናማስለዋለን። ቆንጆ ጅርሽ ነው ማለት ነው። ይጣፍጣል። ሰርታችሁ ሞክሩት። አረቦቹ በጣም የሚወዱት ምግብ ነው ማለት ነው። እዚህ ጋር ሽንኩርት በመካከለኛ ተከትፎ የተዘጋጀ ሽንኩርት አለ። በዘይታችን እንጠብሳለን ማለት ነው። ሼሪሚርም ማድረግ ይቻላል። ያኔ ሰው እንደ ፍላጎቱ ነው። እናንተ ሼሪሚርም አድርጋችሁ መጥበስ ትችላላችሁ። አስዋድ ሎሚ ቀጥቅጬ ያዘጋጀሁት ሰብአው ቡሃራትና ፍልፍል አስዋጥ ነው። አንድ ላይ ነው የጠበስኩትና ዙብዳ በጣም የሚጣፍጥ ነው ማለት ነው። ማሻአላ ዋው ነው። በዚህ መልኩ ደርሶልናል ማለት ነው። ማሻአላ ያው ቅድም ጠብሰን ያዘጋጀነው ሽንኩርታችን ሎሚ ጥቁር ሎሚ ተቀጥቅጦ የተቀመጠ አለ። ያጠቀረው እሱ ነው ማለት ነው።
ቆንጆ የሚጣፍጥ ምግብ ነው ማለት ነው። ሰርታችሁ ሞክሩ፣ አንደኛ ነው። በተረፈ ደህና ቆይልኝ። ላይክ፣ ሰብስክራይብ፣ ሼር እንዳትረሱ ማለት ነው። አበረታቱኝ።